ጤና ይስጥልኝ። ፖሊሱ ማን ገደለው? ቁጥር 9 ጋቢው ሊያጠኑ የሄዱት ሰዎች እያጣሩ በቁጥር 15 የሆኑ ጠንቋይ ቤቶች ቀርቷቸዋል። ከዛ በፊት ከ15 በላይ ባሉት የጠንቋይ ቤቶችና የውቃቢ ቤቶች በቤት ሰራተኝነት፣ በዘበኝነት፣ በካዳሚነት ወይም ለጠንቋዩ ቅርብ በሆኑ ቤተሰቦች ጋቢውን ለማወቅ ማን ነው የዚህ ጋቢ ለባሽ የሚለው ለማወቅ የተደረገው ጥረት አልተሳካም። በጣም አድካሚ በሆነ ሁኔታ ሰዎችን በግል በመፈለግ በቤታቸው በመሄድና ሚስጥር ጠንቋዩ በማይሰማበት ሁኔታ በሚስጥር የመጠየቅ ስራዎችን ተጠይቀዋል። የፖሊስ አባሎችም እንደ ባለጉዳይ ሆኖ በመመላለስ የሚከፈለውን ተገቢ ክፍያ እየከፈሉ በጠንቋይ ቤቶች ያደረጉት ክትትል ለዛ ፍንጭ የሚሰጠው ነው አልተገኘም። ስለዚህ እያጠራን 15 ዋና የተባሉ ትልቅ ጠንቋይ ቤቶች ላይ ብቻ ትኩረት አድርገን መስራት ጀምረናል። እነዚህ 15 የጠንቋይ ቤቶች የስነ ስርዓትና የደንብ ፖሊሲያቸው ከሌሎቹ ጠበቅ ያለ ነው። በግብር ይውጣ ጠንቋይ ቤት የሚኬድበት አይደለም። ቀጠሮ ይያዛል። ዋናውን ጠንቋይ ከማግኘት በፊት የምታገኛቸው 2 እና 3 ልክ እንደ ፕሮቶኮል አይነት ሰዎች አሉ። በእንደዛ የሚገባ ስለሆነ ቀላል አልነበረም። ቢሆንም ግን ለዚህ የሚሆኑ ጠንከር ያሉ የአካባቢ ተወላጆች ስለነበሩ እነሱን ለመጠቀምና በእነሱ ለመግባት እንድንሞክር አንዳንዶቹ ከጠንቋዩ ሰው ጋር የሩቅ ዝምድና ያላቸው የጋብቻ ዝምድና ያላቸው ተፈልጎ በእነሱ አማካኝነት ወይ እነሱ እንዲገቡ ወይ ሌላ ሰው እንዲገባ እንዲያመቻቹ ተደርጎ እዛ ያለውን ነገር ለመከታተል እየተሞከረ ነው። ውስጥ ካልገባንና እዛ ውስጥ የሚደረገውን ካላየን እዛ ውስጥ ቋሚ የሆኑ ሰዎች ሁልጊዜ የሚመጡ ሰዎች ማወቅ አንችልም። የሚያስተናግዱ ሰዎች፣ ሰራተኛ የሆኑ ሰዎች፣ እዛ ቤት በበጎ ፈቃደኝነት የሚያገለግሉ ሰዎች፣ ጥበቃው ወይም ደግሞ የቤት ሰራተኛ ወይ እዛ ቅርብ የሆነ ሰው እንደ ካዳሚ ያሉትን ነገሮች ማወቅ አንችልም። እነዚህም ካወቅን በኋላ ግን ከጠንቋይ ቤቱ ወጥተን በእነሱ ላይ በግል ግንኙነት በመፍጠር ጋቢውን በመውሰድ በማሳየት ይህንን ጥያቄ መጠየቅ ስራ እንሰራ ነበር። ለዚህ 15ቱ ላይ ትኩረት አድርገን እንድንሰራ ተስማምተን ከዛ በላይ ያሉትን ትተናቸዋል። ከዘራውን የሚከታተሉት የፖሊስ አባሎች ይህን በፍየል ቆዳ ይለብጣሉ የተባሉትን አይነ ስውሩን ሽመል ሰሪ ከአቃቂ ከተማ ራቅ ባለ ቦታ ወደ ገጠር አካባቢ ሄደው አግኝተዋቸዋል። እሳቸው ከዘራውን ከተቀበሉ በኋላ ያደረጉት ምንድነው? በስንዝር ቆዳውን ለኩት። ሲለኩት አነሰባቸው። የእሳቸው ስንዝር ረጅም ዘለግ ያሉ ሰው እንደሆኑ ነው የተነገረን። እንዲህ ሲለኩት ነው እኔ ቆዳ ማረገው በስንዝር ለክቼ ነው፣ ይሄ ከኔ ስንዝር በታች ነው፣ እኔ አልሰራሁትም። ደግሞ ማዩና ታች ሽመሉ ላይ ያለውን ብረት ማዩና እንደዚህ አይነት ብረት ያለው ሽመል አልሰራም። እኔ በብዛት ሰዎቹ ከዘራውን ያመጡልኛል፣ እኔ ደግሞ በቆዳ እለብጥላቸዋለሁ። በጣም አልፎ አልፎ ነው በራሴ ከዘራ ሰርቼ የምሸጠው። እዚህ ብዙ ሰው እኔ ጋር ይመጣል እንዳይሰበርበት ከዘራው ጥብቅ እንዲሆን ጠንከር ለመመከት እንዲያመቸው ነው የምሰራው እንጂ እኔ በግሌ እንጨት ፈልጌ አልሰራም። አቅመ ደካማ ነኝ። ቤት ሆኜ ግን ስሰራ ቆዳውን እንደዚህ ነው ማድረገው ብሎ ሌሎች የሰሯቸውን እንትኖች አሳይቶ ለናሙና እንደውም አንዱን ይዛችሁ ሂዱ ከፈለጋችሁ ብለው ሰጥተው በዛ ምክንያት እሳቸው ጋር ያለውን ክትትል አቁመናል። ስለዚህ ከዘራው ሰራተኛ እስከ ሰሜን ሸዋ ድንበር ድረስ ሄደን ብንፈልግም ልናገኘው አልቻልንም። ይሄም ብዙ የሚያስኬድን አይደለም ወደሚል መደምደሚያ እየደረስን ነው። በዛ ላይ ተመድበው የነበሩት 7 ፖሊስ አባላቶች ቀንሰን 2 አባላቶች ብቻ እንዲከታተሉት አድርገናል። ከዛ ላይ የነበሩትን ወደ ሌላ በዚሁ ምርመራ ላይ ያሉ ሌላ መረጃ ማሰባሰብ ላይ መድበናቸዋል። ይሄ የምርመራ ሂደት በጣም ውስብስብ የበላይ ጫና ያለበት ከደህንነት ክፍሉ ከፖሊስ ከፍተኛ ባለስልጣኖች ከሁሉም ግፊት ያለበት ስለነበረ አስጨናቂ ነው። ቀን ማታ ሳንል እየሰራን ነው።
እኛም ሆንን የበላይ ኃላፊዎቻችን በዚህ ጉዳይ ተጨንቀዋል። መንግስት ማወቅ የፈለገው ምክንያቱ ነው። ይህን ያህል የአንድ ሰው ነፍስ ግድ ብሎት አይሆንም። ይሄ የተደረገው በአካባቢው ኦነግ ይንቀሳቀሳል ተብሎ ስለሚባል ወይ ኦነግ ኃይል የወሰደው እርምጃ ነው ብሎ ስለገመቱ ይሄ ወደ ትልቆቹ አመራሮች ከመምጣቱ በፊት መቅጨት ይፈልጋሉ። እነዚህ በዚህ ላይ ክትትሉ ጠበቅ ያለ እንዲሆን በየጊዜው መመሪያ ያወርዳሉ። ስልክ ደውሎ ይጠይቃሉ። የት ነህ? ምን ደርሰሃል? ምን እያደረግክ ነው? አንዳንዴ መዝገቡን ይዘህና እንየው ይላሉ። እኛም ከታች ከላይ እሳት እንደሚነድበት ድፎ ዳቦ እየነደድን ስራችንን ለመስራት እየሞከርን ነው። አንዳንዴ ምሳችንን እራታችንን የምንረሳበት ጊዜ ነበር። ቡና ከመጠጣት ያለፈ ጊዜ ሳይኖረን በዚህ ጊዜ ሙሉ ኃይላችንን እያፈሰስን እንሰራ ነበር። ይህ የፖሊስ ገዳይ ይቀጥላል። በክፍል 10 እንገናኛለን። እግዚአብሔር ይስጥልኝ።